ሰላም ሰላም ቤተሰብ እንዴት ናችሁ? የ12ኛ ክፍል ተማሪ የሆናችሁ ይሄ ቪዲዮ ለእናንተና ለእናንተ ብቻ ነው። እስከመጨረሻ ተከታተሉን። አመሰግናለሁ። እና በአጭሩ ልነግራችሁ የፈለኩኝ ነገር ዝም ብዬ ቪዲዮ ማስረዘም ሳይሆን ሊጠቅማችሁ የሚችለውን ነገሮች ነው ልነግራችሁ የመጣሁት ማለት ነው። እኔም ዘንድሮ ነው የወሰድኩት 2018 ተፈታኝ ነኝ ነበርኩኝ ማለት ነው። እና ቀጣይ 2019 የምትፈተኑ የሃይስኩል ተማሪ ራሱ ብትሆኑ ሊጠቅማችሁ የሚችለውን ነገር ነግራችኋለሁ ማለት ነው ባጭሩ። እና በመጀመሪያ ማድረግ ያለባችሁ ነገር እኔም አምና እኔ የነበርኩበትን ነው የምነግራችሁ ማለት ነው። እና ኤክስፒሪየንስ ያደረኩትን ነገር ነው የምነግራችሁ። በመጀመሪያ እኔ ክረምት ሳስብ የነበረው ኢንትራንስ የሆነ ለየት ያለ ነገር ይመስላችኋል። ሜቢ አሁን እናንተ ያላችሁበት ፊሊንግ ያ ነው የሚመስለኝ። ለየት ያለ ነገር፣ ከባድ ነገር፣ በቃ እንዴት ነው አጠናኑ፣ እንዴት አመቱን በሙሉ እንዲያጥንቼ እንዴት እዛም ድረስ እችላለሁ። ኢቭን ክላስ ሲጀምር ማለት ነው። ክላስ ሲጀምር በመጀመሪያ ወር ኢንትራንስ ዛሬ በሆነ ነበር ያለው። ኢንትራንስ ዛሬ ቢሆን ኢንትራንስ በዚህ ሳምንት ቢሆን በቃ ስልችት ነው የሚላችሁና ለምን የሆነ ዲፕረስድ ስትሬስ እንዳትሆኑና ያ ነው ሶ የመጀመሪያው ስትሬስን ማስወገድ ነው። ራሳችሁን አዘጋጁ፣ ቀለል አድርጉ። ራሳችሁን በቃ ሪፍሬሽ አድርጋችሁ ከምንም ነገር ራሳችሁን አርቃችሁ ከሰዎች ከጭንቀት የተለያዩ ነገሮችን ራሳችሁን ራቅ ማድረግ አለባችሁ ማለት ነው የመጀመሪያው ነገር። እና ሌላኛው ደግሞ በዚህ ክረምት ማድረግ ያለባችሁ ነገሮች ናቸው ማለት ነው። በዚህ ክረምት ማድረግ ያለባችሁ ነገሮችን እነግራችኋለሁ። የመጀመሪያው ስኬጁል ማውጣት አለባችሁ። ክረምቱን ልክ እንደ እረፍት አይደለም መውሰድ ያለባችሁ። ያ ማለትም ራሳችሁን ማጨናነቅ አለባችሁ ማለት ሳይሆን እንደ እረፍት ወስዳችሁ ራሳችሁን ከትምህርት ማራቅ የለባችሁ ማለት ነው። ወደ ትምህርቱ መመለስ አለባችሁ። የዛ ሙድ ውስጥ መግባት አለባችሁ። የመጀመሪያው ራሳችሁን ማዘጋጀት ነው። ለኢንትራንስ ራሳችሁን ማዘጋጀት። የምር ማትቆጩበትን ነገር እነግራችኋለሁ። መቼም ማትቆጩበት ነገር አሁን በሰዓቱ ከተጠቀማችሁበት መቼም ማትቆጩበት። አብዛኛው ተማሪ መቼ ነው የሚጀምረው? ሰከንድ ሴሚስተር ይጀምራል። ሰከንድ ሴሚስተር ፈተናው ሲመጣ ምን ሲል ምናምን ነው። የዛኔ ለቀቅ እንድትሉ አሁን ነው መጨረስ ያለባችሁ። የመጀመሪያው ከ9 እስከ 11 ያሉትን ሪቪው ማድረግ ነው። በቃ መልሳችሁ ማየት። መልሳችሁ ስታዩ ደግሞ ሁሉንም ዩኒት አይደለም ማየት ያለባችሁ። ያ ማለት ከ1 እስከ 6 ያለው ዩኒት ከሆነ ለምሳሌ ባዮሎጂ ሁሉንም ዩኒት አይደለም የምታዩት። በጣም ጠቃሚ የሆነ ስላችሁ ለማያዝ ትንሽ ከበድ ይላል። የዩኒቶቹ ቅለትና ክብደት ስለሚለያይ ሊያስቸግረኝ ይችላል የምትሉትን ለእናንተ ከባድ ኮምፕሌክስ የሆነባችሁን እንትን ነው ለይታችሁ ነው ማጥናት ያለባችሁ ማለት ነው። ከ9 እስከ 11 ያለውን ከበር ማድረግ አለባችሁ። ወደ 12 አትሩጡ። አሁን ለምሳሌ ብዙ ተማሪው የሚያስበው በዚህ ክረምት በቃ እኔ ወደ 12 አልፌ በቃ የ12ን በደንብ ማጥናት አለብኝ ምናምን ብሎ ሊያስቡ ይችላሉ። ያንን ማቆም አለባችሁ። ተመልሳችሁ ወደ ኋላ ተመልሳችሁ ኋላ ላይ የ9 10 እና 11ን በደንብ ማየት አለባችሁ ማለት ነው። በጣም ጊዜ አላችሁ። ለምሳሌ ከዛሬ በኋላ ወደ 2 ወር ምናምን አላችሁ። 2 ወር ውስጥ ደግሞ ይሄንን በደንብ ሪቪው ታደርጋላችሁ። ኢቭን ከጀመራችሁ ጊዜ ካላችሁ የ12ኛ አንዳንድ ዩኒት ብታነቡ አሪፍ ነው። አንዳንድ ዩኒት አንብባችሁ ብትገቡ እና ያንን ነው ማድረግ ያለባችሁ የመጀመሪያው ማለት ነው። መስተመውን ያለበት ከ9 እስከ 11 ያለውን በደንብ ማንበብ ማጥናት እና ሌላኛው ደግሞ በዚህ ይሄን በምታረጉበት ስኬጁል ቀድሜ እንደነገርኳችሁ ስኬጁል ማውጣት ነው። በስኬጁል ነው መሄድ ያለባችሁ። ሁሌም ስኬጁላችሁ ላይ ይሄን ያህል በዚህ ቀን ይሄንን አደርጋለሁ፣ እንደ ሰዓት በዚህ አደርጋለሁ፣ እንዲህ አደርጋለሁ። ልክ እንደ ክረምት ማሰብ የለባችሁ። ክረምት ነው ብላችሁ ፈታ ለማለት እንትን ለማለት ያው ራሳችሁን አለማጨናነቅ እያለ ማለት ነው። ያንን እየተገነዘባችሁ እና እሱ እያለ ራሳችሁን ማዘጋጀት ያለባችሁ ፍሪ ሆናችሁ ነው ማለት ነው። ካጠናችሁ በኋላ ሁሉንም ዩኒት ከአሁኑ ነው ፕራክቲስ ማድረግ ያለባችሁ። የኢንትራንስ አፕሊኬሽኖች አሉ፣ አሁን በዚህ ተስፋፍተዋልና አሉ። እነዛን በማውረድ የተለያዩ ፓይለት ኤግዛሞች አሉ፣ የተለያዩ ፈተናዎች አሉ። እነዛን ደግሞ በማጠራቀም በየዩኒቱ ዛሬ ስለ ዳይናሚክስ ምታጠና ከሆነ ስለ ዳይናሚክስ በደንብ ነው ማጥናት ያለብህ። ልክ ለኢንትራንስ እንደሚዘጋጅ አይነት ሰው የዛ ሙድ ውስጥ ሆነ ነው ማጥናት ያለብህ እንጂ ራስን እያወጣጣህ ማጥናት የለብህም። በዛ ነው ኢንትራንስም እየሰራ ኦልሞስት በቃ አንተ ለሞዴል ስትዘጋጅ ለኢንትራንስ እንደተዘጋጀ ነው በቃ መቁጠር ያለብህ ማለት ነው። እዛ ስትደርስ ዛሬ የምታደርገው ነገር ለነገ ስለሚጠቅም ቀለል አድርገህ እንዳታየው።
እሱን ነው ማድረግ ያለብህ ማለት ነው። አሁን ከሁሉም ሳብጀክት ለየት ባለ ልነግራችሁ የሚፈልገው ነገር እንግሊሽን ነው። ሁሌ ነው ማጥናት ያለባችሁ። ሁሌ ስላችሁ ከቻላችሁ 7ቱም ቀናትም ስታጠኑ ደግሞ ለሱ ብዙም እንትን አያስፈልጋችሁም፣ ስኬጁል አያስፈልጋችሁም ብዬ አስባለሁ። ዛሬ ማትስ የምታጠና ከሆነ በሆነ ሰዓት መሃል ጋፕ እንደ ረፍት ወስደ የዚህ የሆነ ቶፒክ ከግራመርም የሆነ ነገር ታያለ። ለእንግሊሽ ዛሬ እናጠናለሁ ለእንግሊሽ እንዲያረጋለሁ ምናምን ብለህ ሰዓትን መስጠት የለብም። ያን ያህል ያ ማለት እንግሊዘኛ ቀላል ነው እያልኳችሁ አይደለም። ቀላል ነው መረሳት አለበት እያልኩ ሳይሆን ስኬጁላችሁ ውስጥ ሁሌም መኖር አለበት እያልኳችሁ ነው። ለምን እንግሊዘኛ ዛሬ ዘላችሁ ነገ የምትሄዱ ከሆነ በጣም ፕራክቲስ ይፈልጋል። ሁሌም የሳብጀክቱ ባህሪ ነው። በቃ ይሄ ላንጉዌጅ ነው፣ ፕራክቲስ ይፈልጋል። ሁሌም ፕራክቲስ ማድረግ ስላለባችሁ ሁሉም መስጠት ነው። ዛሬ ኬሚስትሪ ብታጠና ኬሚስትሪ ማለት፣ ዛሬ ባዮሎጂ ብታጠና ባዮሎጂ፣ በቃ ሁሌ መቅረት ያለበት እንግሊሽ ነው ማለት ነው። እና እነዚህ ላይ ማጠንከር አለባችሁ እላችኋለሁ ማለት ነው። ተማሪዎች እስካሁን ስላዳመጣችሁን በጣም አመሰግናለሁ። በሌላ ጊዜ በሌላ ርዕስ እስክንገናኝ ሰላም። ጥያቄ ካላችሁ ኮሜንት ስራ አስቀምጡልኝ። ሀሳብ ማስተያየት ካላችሁ ማስቀመጥ ትችላላችሁ። መልካም ክረምት፣ መልካም ጥናት ይሁንላችሁ።